እንዴ ራሱን እንተካዋለን? ንገሪኝ እስኪ ራሱን እንተካዋለን ወይ? እሺ ቆይ አንቺ እንደዚህ ይሆንሽ ነው ዝም እንድለው ፈልጊ እስቲ ንገሪኝ። እዚህ ሌላ መፍትሄ አለ? ንገሪኝ እስቲ። ለምንድን ነው ግን የምታሳብዱኝ? በእግዚአብሔር እሺ እኔ የት ልግባ? ሳሩን ግራ አይመጣም አልኩሽ እኮ ለምን አስብ እንዴ? ሳሩን ከየት ነው የመጣሽው? ለምን ደሞ አትነግሪኝ? ለማለት ከኔ የምትደብቂው ነገር የለም አይደል? ያው በካሜራ ፊት ካሜራም ይዘሽ የመጣሽው ልትነግሪኝ ነው ማለት ነው። መቶኛል በጣም ብዙ ነገር። ብሩን መስጠቱ ለኔ በጣም አሪፍ ነገር ነው፣ ግልግልም ነው። ግን ይሄ ነገር ደግሞ ሌላ መዘዝ ይዞብን ቢመጣስ? በኋላ ከዚህ በለጠ ችግር ቢመጣስ? የለውም ሴት ልጅ መታሱ ሴት ልጅ የሆነ ነገር አደረጋ ችግር የለውም። ምንም እኔ ማለት ምንም ችግር የለውም። ማንንም ቢመታኝ ችግር የለውም ብዬ ነው የምቀበለው። ምክንያቱም ምንም ማድረግ ስለማልችል ማለት ነው። አይለሽ ያልገባኝ ብሩን ስጭም ነው ማለት ነው። ከታም ትችሉም ሰጣው አይለሽ ወይስ አንቺም እየተረዳሽኝ አይደለም እንደሌላው ሰው እንዴ? ማርያም እኔ ግራ ገባኝ እኮ ከታም ትችሉም። እዚህ ጋር እኮ መገዛት የሚችል ነገር እኮ ነው። እዚህ እዛት የሚችል ነገር አይደለም። በቃ ዝም በይ ሳሩን፣ እግዚአብሔርን ዝም በይ በቃ ማይ በቃ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ጠፍቻለሁ በጣም እና ትንሽ መሆን ስላለበት ነበር የጠፋሁት። እኔ በጣም ደህና ነኝ። ያው የሆነ ካለው ነገር አንፃርም መቅዲ ትንሽ ጥሩ ሁኔታ ላይ አይደለችም። የሷም ሰላም ምናምን ነገር ያሳስበኛል። ከዛ አንፃር ያው ድጋሚ በመቅዲ ቤት መጥቻለሁ እና ደህና ናችሁ ውድ ቤተሰቦቻችን? እኔ ደህና ነኝ። ያው እኔ ጠፋሁበት ምክንያት በቃ የሆነ ያለው ነገር ጥሩ ስላልሆነ መጥፋት ነበረብኝና ትንሽ ከሁሉም ሰው መራቅ ስለነበረብኝ ራኩኝ። ስቲል ካለው ነገር ከላንዱ ጋርም ካለው ነገር ከሱ ጋርም ሰላም ፈጥረናል። ግን ከሌላው ጋር ደግሞ ከሁሉም ጋር ግዴታ ሰላም መፈጠር ስላለበት ከሁኔታዎች መራቅ ስላለብኝ ትንሽ ርቅ ያለው እና ለዛ ነው የጠፋሁት ውድ ቤተሰቦቻችን። እና አሁን የመጣሁት መቅዲ የሆነችበት ያለው ነገር ጥሩ አይደለም። ያው እንግዲህ ከነፂም ጋር ከነፂ እህት ጋር ምናምን ብቻ ብዙ ሰው ብዙ ነገር እያደረጋት ነበረና ያ ሁሉ ሲፈጠር እኔ ዝም ያልኩት ማለት ትንሽ በቃ ሁሉም እሷን ትቼ ለመተው ሳይሆን ያው በቃ ነገሮችንም እያስተካከልኩኝ ነበረ እና ያም ተነስቶ የፈለገውን ነገር ሲያደርግ ዝም ብዬ አይደለም አውቄ አይደለም ዝም ያልኩት። በቃ ነገራቶች እስኪስተካከሉ ምናምን ነው እንጂ ያም እየመጣ እንደዚህ አድርጊ ልጅቷ ሲጫወቱባት ዝም ያልኩት አውቄ አይደለም። እዚህ ጋር ያሉት ነገሮች በሙሉ መስተካከል ነበረባቸው። ያው ከተወሰደው ብሩ መልሰናል። ተበደርነው 70,000 ብር 40,000 ብሩ መልሰናል። እርግጥ መቅዲ ሴት ናት። ብሩክ ደግሞ እንደዚህ ማድረግ አልነበረበትም ፈጽሞ እንደዚህ ማድረግ አልነበረበትም። ምክንያቱም እሱ ወንድ ነው ማለት መሆን ያለበትን ነገር በንግግር ምናምን መፍታት የሚችል አይነት ሰው ነበረ። ግን ንግግርም ሲባል አይነት እኮ አለ ስርዓት ባለው መልክ ምናምን ብቻ ብሩክ እንደዚህ ማድረግ አልነበረበትም። እና ደግሞ ያንን ነገር የቀረብን 30,000 ብር ነበር። እሱንም ደግሞ ያጠፋ ነው የሆነ ማስተካከል ያለብን ነገር ነበረ። እሱን ለማስተካከል ነበር ያጠፋ ነው። እና አሁን የሆነ ካለው ነገር አንፃር ምናምን መቅዲ እኔ እንደዚህ ስትሆን ደግሞ እኔ እንደዚህ እያየው ችላ ማለት አልችልም። እና እስከዛሬም ዝም ያልኩት እሱን ለማስተካከል ነገራቶች ምናምን ለማስተካከል ነበር። ግን በቃ የሆነ አልፈው ገዝፈው ምናምን ሲወጡ መደረግ ያለበት ነገር በሙሉ ይደረጋል። አሁን ይሄንን ብር ከየት አመጣሽ ምናምን ብላ መጠየቁ አይቀር። ላታምነኝ ትችላለች፣ አላቅም ምን እንደምላት ልጮብኝም ትችላለች። እዚህ ጋር መሸጥ ያለበት ነገር ተሸጦ ስልኬ ብቻ ተሸጦ አያወጣም። ያን 30,000 ብር ስልኬ ተሸጦ ሌላ መሸጥ ያለበት ነገር ተሽጦ ነው ይሄንን ብር ያመጣውላት ሲል ምን እንደምትለኝ እንሰማለን። ግን ይደብራታል። ኬታ መጣሽ ብላም ትንሽ ትጨቃጨቀኛለች። አላቅም ብዬ እንደማስረዳት ስቲል መሸጥ የሌለበትን ዕቃ ነው ይሸጡት። እሱንም ደግሞ ታውቃለች። እና ስነግራት አላቅም ብቻ ምን እንደምትለኝ በጣም ግራ ይገባኛል። እና በቃ ብቻ እስቲ እንጠብቃት ቤተሰቦች። እስከዛ ግን ብሩክ ቤት ሄዶ ማይሆን ነገር ፈጥሯል ቤተሰቦች። እና ከዛ ነገር አንፃር እኔ 2-3 ቤት ሄጄ ነበረ። ግን የለችም ነው የተባልኩት። መቅዲ የለችም ነበር የተባልኩት። እና ቤት ራሱ ነው ያለች ነበር የመሰላቸው። ግን ደግሞ አልነበረችም ቤት። ምክንያቱም ቤት ከተፈጠረው ነገር አንፃር ቤት እንኳን ፈልጓት ቢመጡ እኔ ጋር ሊመጡ ይችላሉ ብላ አስባም ሊሆን ይችላል። አላቅም እርግጠኛ አይደለሁም። ግን ከኔ ውጪ ማጋ ትሄዳለች ነው እኮ አሁን እዚህ ጋር በጣም ነው የጨነቀኝ። ስልክ በጣም በተደጋጋሚ ደውዬላት ላስቸኳይ ጉዳይ ፈልግሻለሁ፣ በጣም አሞኛል
የሆነ ቦታ ነኝ በጣም ፈልግሻለሁ ምናምን ብዬ ነው የጠራኋት አሁን ራሱ እንጂ ካለችበት ሁኔታ ሰው ራሱ አስጠልቷታል። ሰው ማየት ራሱ አስጠልቷታል። አላቅም ብቻ ምን አይነት ሁኔታ ላይ እንዳለች። እኔ ደግሞ እሷ እንደዚህ ስትሆን ማየት አልችልም። በጣም ደብሯታል፣ በጣም ከፍቷታል። እና እንደዚህ አይነት እስከዚህ አይነት ጭንቀት ራሱ ስትገባ ዝም ማለት አልነበረብኝም፣ ግን ያው ነገሮች እስኪመቻቹ ነበር። እና የብሩክ እንደዚህ ማድረግ ደግሞ በጣም ይደብራል። ምክንያቱም እዚህ ጋር ፋሚሊ ነው ያለው። አልፎ የራሳችንን ችግር ከኛ አልፎ ቤተሰብ ጋር ሲሄድ በጣም ይደብራል በጣም። እና ብቻ አላቅም፣ እስቲ እንጠብቃት፣ የምትለውን ነገር አብረን እንሰማለን። ሰዎች በጣም ቆየች። እስቲ አረመታለች። በፈጣሪ ምን መስላ ነው የመጣችሁ ደግሞ? ምንስ ነው? ምን መስለሽ ነው የመጣሽው? ለምን ተጣደፍሽኝ እንደዚህ? እሺ ምን መስለሽ ነው የመጣሽው? ካሜራውን ይዘሽ ነው ጭራሽ? ሰላምታችሁ። ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? የኔ ቤተሰቦች ናችሁ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ምን እንደመጣሁት እንደዚህ አጣድፈሽ ጠራሽ? ኢየሱስ ምን እንደመሰልሽ ላይሽ? ምን ሆነሽ ነው? ተኝቼ ነበር አሞኛል እኮ ሳሪ። እሺ ነው አሞኛል ስልሽ ታዲያ እንደዚህ ያለሽ ትመጫለሽ? በስምሽ ነው የምትመጣው? እሺ ምንድነው እንዴት አመመው? ሰው ካመመው ሲጀመር እና አሞኛል ያመመው ሰው እንደዚህ ነው እንዴ? ደግሞ ብዙ ያልነገርኩት ነገር አለ። ከካሜራ በኋላ እነግርሻለሁ። በቃሽ። እሺ እናወራለን። ምንድነው? ምን ስለወልሽ ስልክ አታነሽም? አሁን ራሱ በስንት ስቃይ እንዳነሳሽልኝ ታውቂያለሽ? ቤት መጥቼ ነበር፣ ቤት የለሽም። እና ቤት የሚያውቁት ራሱ እኔ ጋር እንደነበርሽ ነበር። ሳሪ እኔ ማለት በቃ አሁን እኔ ጌታን በጣም 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 እየደከመኝ ነው። እንደውም በኋላ አወራሻለሁ ብዬሽ ነበር ማለት እና አንደኛውን እዚሁ ካሜራ ካለ እዚሁ ላውራሽ ማለት በቃ ድጋሚ ትቶን ነበር አይደል? ያ ምናውቀው ሰው እንደገና ሰው እያላከብኝ ታውቂያለሽ። በቃ ከቤትም የትም መውጣትም የማልፈልገው ሰው አለ። ማንም ሰው በቃ ሲመጣ ያለችው ነው እንዲባል ያደረኩት። ጌታን አንቺ ስለሆንሽብኝ ነው ዛሬ ራሴ የመጣሁት። ብሩክ ምን እንደሚያደርግ አይተሻል። ቤት ድረስ መጥቶ በጣም ብዙ ነገር ፈጥሯል። ሰምተሻል መቼ? በጣም ብዙ ነገሮችን እያደረገ ነውና እኔ ከቤት መውጣት የለብኝም። በቃ እሱን ተይና እኔ ሳሪ ትቶኝ ነበር አይደል ሰውየው። ድጋሚ የሆነ ነገር ካላደረግሽ እያለኝ ነው። እኔ አንቺ ጋር አልመጣም አይደል? እኔ ጋር አልመጣም፣ ግን ይኸውልሽ ይሄንን ነገር ደግሞ ለኔ ከመደበቅ ይልቅ ወይ ብትነግሪኝ። አሁን ጊዜ በፈጀን ቁጥር እያንዳንዱን የማላውቃቸውን ነገሮች ራሱ ያወቅኩት ከአንቺ አይደለም? በቃ ቢያንስ ለምን ለኔ ትደብቂኛለሽ? ለምን አሁን ስቲል ቤት ራሱ እኔ ጋር እንዳነበርሽ ነው የሚያውቁት። ስሄድ ግን የለሽም። እሺ የት ነበርሽ? ምን አይነት ሁኔታ ላይ ነበርሽ? ማጋ ነበርሽ? በቃ እኔ ሲጀመር ከዚህ ለመሄድም እያሰብኩ ነው። ጀምሬ ነው በቃ እኔ ሰልችቶኛል በጣም ማለት ነው። እሺ ከዚህ ሄደሽ ስለሳምናለሁ እኔ እዚህ በዚህ ሰዓት በየትኛው የትኛውን ላስተካክል? በዚህ በኩል የሆነ መጥፎ ነገር ካላደረግሽ እባላለሁ፣ በዚህ በኩል የሆነ ነገር በቃ ሁሉም ሰው ደግሞ እኔ ጥፋተኛ እንደሆንኩ ነው የሚያስበው። በቃ ጌታን ማንም ሰው ሊረዳኝ አልቻለም። ስለዚህ አይኔን ይዤ ብጠፋ ነው የሚሻለኝ። ከዚህ ይልሽ መጀመሪያ እዚህ ጋር መቅደም ያለበት የብሩክ ጉዳይ ነው። የብሩክ ጉዳይ ከቀደመ በኋላ ሌላውን ነገር እናስተካክለዋለን፣ የሰውየውንም ነገር እናስተካክለዋለን። በቃ መላ አይታጣም። እያስፈራራኝ እኮ ነው ሳሪ። ካንዴ ያንን እኮ ሳልረዳሽ እኮ ቀርቼ እኮ አይደለም። እኔም እኮ ነገር ውስጥ ነበርኩበት አይደለም። እንዴት እንደሚያደርገን እኮ አውቅ ነበረ። ያንን ሳልረዳሽ ቀርቼ ሳይሆን ግን በመጀመሪያ ብሩክ አሁንም ቢሆን ቤተሰብሽ ጋር መሄዱ አይቀርም። በዚህ ከቀጠለ እኮ ይሄ ነገር ደግሞ መሆን የለበትም። እሺ ምን ላድርግ? በእኛ ስህተት የሰው ለምንድን ነው ቤተሰቦች ሁካታ የሚያጡት? ለምን እንደዛ ይደረጋል? እኔ እኮ የፈለገውን ነገር ያደርገኝ፣ ግን ቤት ሄዶ እንደዛ በማድረጉ በጣም ነው የደበረኝ። አሁንም ቢሆን ደግሞ ቤት መሄዱ አይቀርም ነው እያልኩሽ ያለሁት እና የብሩክን ነገር እኔ አስተካክላለሁ። እንዴት ነው የምታስተካክለኝ? ሲጀመር ዛሬ በዚህ ሰዓት ከየት እናመጣለን? በቃ ከየትም እኮ ማምጣት እኔ እኮ ብችል አንቺ እኮ ቢኖር አንቺ ጋር እኮ እኔ ሲጀመር እኮ የትም አልሄድም አይደለም። ብዙ ቦታ እኮ ጠይቄያለሁ፣ ግን በቃ አንቺ ጋር መጣ ነበረ። ግን ከየት እናመጣን? ከየት አምጥተሽ ታስተካክያለሽ? እኮ ቢያንስ እኮ እኔ አሁን ይሄንን ነገር ከረፈረን የሰማሁት አንድ እና ደግሞ ብትነግሪኝ ኖሮ ወይ አብረን ሆነን ሌላ መፍትሄ የምንፈልግ ነበረ። በቃ አይታጣም ነበረ፣ መፍትሄ አይታጣም አይደል እንዴ?
ነበር ግን ደግሞ ከየት ሳሪ እሺ ቢያንስ ብቻሽን ከምትጨነቂ ብትነግሪኝስ ብታዋይኝ አይሻልሽም ነበር? ሳሪ እኔ በቃ እኔ ተጨንቄ ድጋሚ አንቺንም ማስጨነቅ አልፈለኩም። ነፃነት ቢያንስ እኔም ወይ ትንሽ ጊዜ ስጠን ወይ የሆነ ነገር ምናምን ብዬ እኮ ባወራው ቤተሰብ ድረስ አይደርስም ነበር። ቤተሰብ ጋር ድረስ መሄድ አይጠበቅበትም ነበር። እኔ እኮ ከአቢ ጋር ነበር የሄድኩት ሳሪ። ቢያንስ አቢ እንዳጋጣሚ ነው የመጣሁላ። ወንድ ይዘሽብኝ መጣሽ፣ ሰው ይዘሽብኝ መጣሽ ብሎ እንደሆነ ነገር ነው ያደረገው። እኔ ላይ እጁን አነሳ ማለት በቃ ችግር የለውም ሴት ልጅ መታሱ ሴት ልጅ የሆነ ነገር አደረጋ ችግር የለውም ምንም ችግር የለውም ማንም ቢመታኝ ችግር የለውም ብዬ ነው የምቀበለው። ምክንያቱም ምንም ማድረግ ስለማልችል ማለት ነው። ይሄ እሱ እዚህ ጋር ለ30,000 ብር እንደዚህ ሆነ ሰው አንጂ ሌላ ነገር ቢያስብ ኖሮ 30,000 ብር ከፍሎ እኮ ሊያስደበድብሽም ቢችል እኮ ሊያስደበድብሽ ይችላል። ይሄ 30,000 ብር በሌላ ነገር ወጣ ማለት ነው አይደለ እኮ በቃ ግን አሁን እዚህ ደረጃ ከምንዳረስ በቃ የብሩክ ነገር ይፈታል። አሁን እኔ እዚህ ጠሮሽ ጀምር ከዚህ ሁሉ ጭንቀት በኋላ እንደዚህ በቃ ማለት ይሁንሽ ያለው ነገር ምናምን ጥሩ አይደለም። የሰውየውን ነገር አታስቢ፣ ሌላ መፍትሄ እንፈጥራለን። ግን በመጀመሪያ ብሩክን አገኘው፣ ለብሩክ ብሩን ስጪው። ከዛን ካለው ነገር አንፃር የሰውየውን ደግሞ እናያለን። ሰውየው ማለት እነ ስላስፈራራ ምናምን ብቻ አይደል። አይ ተይው፣ ቆይ ሰውየው ብሩን ከየት ማለት ያልገባኝም። ብሩን ስጪው ምናምን ማለት ነው ከየት አምጥቼ ነው የምሰጠው? አይልሽ ወይስ አንቺም እየተረዳሽኝ አይደለም እንደሌላው ሰው እንዴ? ማርያም እኔ ግራ ገባኝ እኮ ከየት አምጥቼ እየተረዳሽ አይደለም እኮ እያልኩሽ እኮ አይደለም። እና ታዲያ ከየት አምጥቼ ምንም አይነት ጥያቄ እንዳትጠይቂኝ፣ ጥያቄ እንዳታበጂ። ብሩን እኔ እሰጥሻለሁ። አሁን ሲጠራሽ ብሩን ልሰጥሽ ነው ጀምርና ማለት ከየት አምጥተሽ ምንም አይነት ጥያቄ እንዳትጠይቂኝ ማለት። አይ መገኘቱ እኮ እሺ ከሰውም ተቀብለሽ ከሆነ ምናምን እሺ ችግር የለውም ይሁን፣ ግን እንዳትጠይቂኝ ማለት ነው ማለት ነው። በቃ ካለፈ በኋላ በመጀመሪያ ለብሩክ ስጪው፣ ከዛም በኋላ ተቀምጠን እናወራለን። በቃ ምክንያቱም አንቺ እብድ ነሽ። እዚህ ጋር የሆነ ያለው ነገር እግዚአብሔር አይደለም ነገር ከነገርሽ አይሆንም ልትይ ትችያለሽ። ሰው በመጀመሪያ መፈታት ያለበት መቅደም ያለበት ነገር ይሄ ነው። መቅደም ያለበትን ነገር እናስቀድም። አይደለም ሌላ ችግር ይዞ የሚመጣ አይነት ነገር ከሆነ አሁን ምንም አይነት ችግር ይዞ አይመጣም። በቃ ከዚህ የበለጠ ነገር ነው መዘዝ እያያዘብን ነው ሁሉም ነገር እየመጣ ያለው አይደለም። ምንም አይነት ችግር አይመጣም አልኩሽ እኮ። ለምን እንዴ ሳሩን ከየት ነው የመጣሽው? ለምን ደግሞ አትነግሪኝ? ለማለት ከኔ የምትደብቂው ነገር የለም አይደል? ያው በካሜራ ፊት ካሜራም ይዘሽ የመጣሽው ልትነግሪኝ ነው ማለት ነው። ስለዚህ ንገሪኝ፣ ከየት እንዳመጣችሁ ንገሪኝ። ምክንያቱም እኔ አሁን ብቀበልሽ ራሱ ከየት አመጣችሁ በጣም ብዙ ነገር ላስብ እችላለሁ። ከማላውቅሽ ማሰጣት ነበረብኝ። እኔ እንደዚህ እንዳትጨቃጨቂ መቅደም ስላለብሽ እኮ ነው። ከእያንዳንዱ ነገር አንቺ መቅደም ስላለብሽ እንደዚህ ስትጨነቂ ማየት ስላልፈለኩኝ ሰጠውሽ። በቃ አይደለም ችግር የለውም እኮ እኔ እኮ በመገኘቱ እኮ ደስ ሊለኝ ነው የሚገባው። ምክንያቱም እንደዛ ሆኖ ቤት ሰምተሻል፣ በጣም ብዙ ነገር አድርጓል፣ መቶኛል፣ በጣም ብዙ ነገር። ብሩን መስጠቱ ለኔ በጣም አሪፍ ነገር ነው፣ ግልግልም ነው። ግን ይሄ ነገር ደግሞ ሌላ መዘዝ ይዞብን ቢመጣስ? በኋላ ከዚህ የበለጠ ችግር ቢመጣስ? ማን ነው ሊሰጥሽ የሚችለው 30,000 ብር? በእርግጥ እኮ ሰው እናውቃለን፣ ግን አሁን ላይ ሁሉም ሰው አንገቱን አዙሮብናል። ስለዚህ ከየት ልታመጭ ትችያለሽ? የሚሰጠን ሰው አሁን ላይ እኔ በጣም ብዙ እኔ ማውቀው አንቺ የምታውቂው አንድ ሰው ነው አይደለ? ማናችን እኔና አንቺ የምናውቃቸው ሰዎች እኔ ማውቀው አንቺ ታውቂያለሽ፣ እኔ ጠይቄያለሁ ሁሉንም ሰው እና አንቺ እንዴት ልታገኝቻለሽ? ሳሪ በስነ ስርዓት ንገሪኝ ማለት እኔ ይኸውልሽ አሁንም ሌላ ችግር አልፈልግም። እኔ ሳሪ ማርያምን ደክሞኛል። እዛ ጋር ከሆነ ሰው መጣላት ከሆነ ሰው የሆነ ነገር መሆን የሆነ ነገር ደግሞ ሲባል ብሩክ መጣ። ብሩክ ሲባል ደግሞ ድጋሚ የሆነ ነገር ካላደረግሽ ካልፈጠርሽ እኔ እሺ የት ልሂድ? እኔ እኮ ግራ ገባኝ። ጌታን ሳሩ ማለት ነው። እኔ ጭቅጭቅም ክርክርም አልፈልግም። እውነቴን ነው የምልሽ። እኔ አንቺ ስለሆንሽ ነው። በጣም ብዙ ሰው ደውሎ ጠርቶኛል። በቃ በቪዲዮ የሆነ ነገር ሊያደርግ በቪዲዮ የሆነ ነገር ግን እኔ ብሩ እንኳን ተገኘ የምሬ ነው። እኔ ብሩ በመገኘቱ ደስ ብሎኛል። ግን አመጣጡን ማወቅ ፈልጋለሁ። ከየት ነው እና እነግርሻለሁ አልኩሽ እኮ ለምን ደሞ አሰብኝ? እኔ ሰጥቼው ማለት ነው አላወራ እንትና አንቺ እኮ ያምሻል ከነገርኩሽ አይሆንም ትይኛለሽ። ለዛ እኮ ነው እንዴ ልበልሽ የማይሆን ነገር እኮ ነው አይሆንም። ከፈለገ ገደል መግባት ይችላል። የፈለገውን ነገር ሊያመጣ ይችላል። በቃ ማንኛውም ሰው እኮ ብር ካለበት ሰርተ ክፈል ነው አይደል የሚባለው? ህግ ቦታም ቢሄድ ሰርቼ ከፍለዋለሁ። ተበድሬው ነው እኮ አይደል እንዴ? በቃ እኔም ሰርተን መግዛት ምንችለውን ነገር ነው። እሺ ምን እኮ ምንድነው ሰርተን ማለት ምንድነው ሰርተን መግዛት የምንችለው? ስልኬን ሸጬዋለሁ። አንድ ከዛን እሱ አልበቃም ሲል ምን አደረግሽ ሳሩን? የማይሰጠችኝ ስጦታ አንቺ እሺ፣ እዚህ ጋር መቅደም ያለበት የትኛው ነው ትኛለሽ? አንቺ ያምሻል እንዴ? እኔ አመኝም መቅዲ አመኝም። ያኩ ሰርተን እኮ ልንገዛ ምን እንደሆነ ሰርተሽ የምትገዢው እኔ ስጦታ እኮ አይደል እንዴ? ወይ ሳሩን ምን ሆነሽ ነው?
እኔ መሸጥ አልችልም። እኔ ተሰጠኝ እና ታዲያ ማስታወሻ ለምን እንደምሸጨው? በቃ ሰርተን እንገዛዋለን። እንዴት ነው እንዴ? ራሱን እንተካዋለን? ንገሪኝ እስኪ ራሱን እንተካዋለን ወይ? እሺ ቆይ አንቺ እንደዚህ ይሆንሽ ነው ዝም እንድለው የምትፈልጊው? እስቲ ንገሪኝ። እዚህ ሌላ መፍትሄ አለ? ንገሪኝ እስቲ። ለምንድን ነው ግን የምታሳብዱኝ? በእግዚአብሔር እሺ እኔ የት ልግባ? እሺ ቆይ ስንት ሰው እንደጠየቅሽ ታውቂያለሽ? እሺ ሰው ሰጠሽ? ገደል መግባት ይችላል። ገደል ይግባ ከፈለገ ብሩክ ነው አይደለ? ገደል መግባት ይችላል እኮ ከብቶሽ ገደል ይግባ እንዳልሽው ሁሉ አንቺ ላይ እጁን ለመሰንዘር ያላፈረ አያስመታሽም? እስቲ ንገሪኝ እስቲ። ካስመታኝ ሳይሆን እሺ ከዛ ነገር ታደርጊያለሽ? እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ እኮ መሸጥ አቅቶኝ አይደለም። እኔም እኮ አለ አይደል እንዴ? እኔ እኮ መሸጥ አቅቶኝ አይደለም፣ ግን መሸጥ ስላልፈለኩ ነው። ወይ እንዴት እንደዚህ ታደርግ? ሳሩን ቢያንስ አታማክሪኝም እንዴ? አሁን ማለት ነው መቀበል የምንችል ከሆነ አንችልም። በመጀመሪያ አዲስ አበባ ሂጂን ይሸጥኩት ጭራሽ አዲስ አበባ ሂጂን ይሸጥኩት። ሲቀጥል ማላውቀው ቦታ ነው መልሱልኝ ለመባል ራሱ አይመለስም። ሳሩን ሄደን ነበረበት አደረ ሄደን እናረጋግጣል። እቃ አይደለም ሳሩን፣ እቃ አይደለም ማስታወሻ እኮ ነው የሸጥሽው። ምን ሆነሽ ነው? በቃ ሰርተን እኮ እንከፍለዋለን። ምን ሆነሽ ነው? ሰርተን ራሱን እኮ ላናገኝ እንችላለን አይደል እንዴ? ስልክሽን የሸጥሽበትን ብር ማለት ነው ቢሆን ሞልተን የስልክሽን ብር ሰተነው የሰጠሽንም ብር ሰተነው ሄደን እቃውን እናመጣለን። አይሆንም። ለምን እንደማሰሚኝ አይሆንም። በቃ ይሄ እኮ አንዴ እኮ ሆኗል። እኔ ስልክ ስደውልልሽ ቤት ስመጣ ምናምን ነገር ስላላገኘሁሽ ነው እንጂ እኮ 3 ቀን ሆኖታል። ሳሩን እሺ ቢያንስ ቢያንስ እስካነሳልሽ ብትጠብቂ እኔ ስረጋጋ ነሽልኝ። አሁን የሆነ ነገር ቴክስት ልኬልሽ እኮ ነው የመለስሽልኝ። እኔ እግዚአብሔር ሲቀጥል ቤት የመጣሁትም ቢሆን እኮ ልሰጥሽ ነው እንጂ እኮ እንደዚህ ላደርግ ነው ብዬ እኮ ላማክርሽ እኮ አይደለም። በቃ መሸጥ ነበረበት፣ ተሸጠ። በቃ ሳሩን እኔን ሳታማክሪ እንዴት በቃ እንደዚህ አይነት ውሳኔ እኮ መወሰን አልነበረብሽ ሳሩን። እግዚአብሔርን ኧረ በኢየሱስ እሺ የት ልግባ? ምን ችግር አለ? በቃ የሁሉም ሰው ሰርተን እኮ እንገዛው አንችልም? ሳሩን በእግዚአብሔር ዝም በይ በቃ ማርያምን ዝም በይ። ማን ጥፋት ነው ያጠፋሽው ሳሩን? ኤልሽ መግዲ ፎቶ አለ። በፎቶ መልክ በፎቶ ሳምፕል ስሚኛ። እሺ ወይኔ ሳሩን እሺ በቃ ትንሽ መግዲ እኔ እኮ ይሄን ነገር እኮ ማድረግ ላንቺ ብዬ ነው። ለምን አትረጂኝም? በቃ መሆን ነበረበት ሆነ። ዝም በይ ተይ በቃ ጀመር መሞት አለብኝ ሰው ነኝ። በእግዚአብሔር እንደዛ የሆነች የሰጠችሽን ነገር እንዴት ነው የምትሸጪው? እስኪ ንገሪኝ። እሺ እኔ ቆይ ታውቂያለሽ አንቺ ከት ሲጀመረሽ እንዴት አስችሉሽ ነው እንደዛ የምትሳሽለት የነበረ ነገር? እንዴት አስችሉሽ ነው ይሄሽው? ይልሽ አንቺ ለምንድነው ቆይ ማሰሚኝ እንደምታሳሳለት ታውቂያለሽ አይደለ? ግን ደግሞ እዚህ ጋር እኮ አንቺ ማሰብ ያለብሽ ከኔ ይበልጥም ነበር እኮ ሳሩን። እዚህ ጋር እኮ አንቺ ማሰብ ያለብሽ መግዲ እሷ እኮ የለችም አይደለ? ታዲያ ስለሌለች አይደል እንድንድን ሆነው ንገሪኝ ሳሩን። ምን ሆነሽ ነው መግዲ? እዚህ ጋር እኮ መገዛት የሚችል ነገር እኮ ነው። እዚህ መገዛት የሚችል ነገር አይደለም። በቃ ዝም በይ ሳሩን፣ እግዚአብሔርን ዝም በይ በቃ ማይ በቃ እሺ ቆይ ሰው እንዳጣጣ አንቺን ልውጣሽ? እስቲ ንገሪኝ። እጪኝ ከፈለግሽ በቃ ገዝተን ነገር ማለት ነው መሸጥ አልነበረብሽም። በቃ ሳሩን በእግዚአብሔር ገዝተን ምን ተካው ነገር ነው አትበይኝ በቃ እንደዚህ በእናትሽ ዝም በይ በቃ። ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ መች ብዬ